የሶኬት ቡድን ሉሲዎቹ ለ2026 የአፍሪካ ዋንጫ ማጣሪያ እንደዚሁ ዝግጅት ለማድረግ ለ31 ተጫዋቾች ጥሪ አድርገዋል። ብሔራዊ ቡድኑ በዮሴፍ ገብረወልድ እንደሚመራ ይታወሳል። በትናንትናው ዕለትም ለ31 ተጫዋቾች ቅድመ ጥሪ አድርጓል። እነዚህ ተጫዋቾች እንግዲህ ከዛሬ ጀምሮ በሆቴል ሪፖርት እንዲያደርጉና እንደዚሁ ዝግጅት እንዲጀምሩ ፌዴሬሽኑ ትናንትና ባወጣው መረጃ መሰረት ይፋ አድርጓል። አሰልጣኝ ዮሴፍ ገብረወልድ ጥሪ ካደረገላቸው ተጫዋቾች መካከል በግብ ጠባቂነት የምናውቃት ከዚህ በፊትም በኢትዮጵያ ንግድ ባንክ እንደዚሁም በብሔራዊ ቡድን የምናውቃት ታሪኳ በርገና በዚህኛው ስብስብም ተካታለች። በተመሳሳይ በኢትዮጵያ ንግድ ባንክ በአማካኝ ስፍራ ስትጫወት የምናውቃት እመቤት አዲሱ እንደዚሁ በስብስብ ውስጥ የተካተተች ሌላኛዋ ተጫዋች ናት። ጸገነት ግርማ፣ ጸገነት ብዙነህ፣ ታሪኳ ደቢሶ፣ ሴናፉ አኩማ፣ ብርቅ አማረ እና ሰናይት ማስረሻ እንደዚሁም እሙሽ ዳንኤልን የመሳሰሉ ተጫዋቾች እንደዚሁ ጥሪ ተደርጎላቸዋል። እንደዚሁም እነዚህ ተጫዋቾች በቀጣይ በአንድ ላይ በመሆን ዝግጅታቸውን በማድረግ ከታንዛኒያ ጋር ለሚደረግ የደርሶ መልስ የማጣሪያ ጨዋታ ዝግጅት የሚያደርጉን የሚሆነው። በቀጣይ ደግሞ ምናልባትም ከኢትዮጵያ ውጭ የሚጫወቱት እንደ ማዕድን ሳህሉ፣ ቱሪስት ለማ፣ አሪያት ኦዶም፣ ኒቦኝን፣ አረጋሽ ካልሳና ሎዛ በራን የመሳሰሉ ተጫዋቾች በቀጣይ የሉሲዎቹን ስብስብ ሊቀላቀሉ እንደሚችሉም ትናንትና ፌዴሬሽኑ ባወጣው መግለጫ ላይ እንደዚሁ የጥሪ መልእክት ላይ እንደዚሁ ተካቷል። ሉሲዎቹ ጥቅምት 12 እና ጥቅምት 18 የደርሶ መልስ ጨዋታቸውን ከታንዛኒያ ጋር ነው የሚያደርጉት። የመጀመሪያው ጨዋታ ጥቅምት 12 ይደረጋል። እንደዚሁ ሁለተኛው ጨዋታ ደግሞ ጥቅምት 18 ነው የሚደረገው። ይህኛውን ማሸነፍ የምንችል ከሆነ እንደዚሁ ወደ ቀጣይ የጥሎ ማለፍ የማጣሪያ ጨዋታ የምናልፈው። ለአሁኑ 31 ተጫዋቾች ናቸው ጥሪ የተደረገላቸው። በቀጣይ ግን ጥሪ የተደረገላቸው ቁጥር እንደዚሁ ከዚህ ሊያንስ እንደሚችል እና ምናልባትም በማጣሪያ ጨዋታው ላይ የሚሳተፉት ተጫዋቾች ቁጥር እስከ 24 ሊደርስ እንደሚችል ነው የሚጠበቀው። ይሁን እንጂ በርካታ ተጫዋቾች ጥሪ ተደርጎላቸዋል። ምናልባትም በልምምድ ላይ አሰልጣኙ እየተመለከተ ለሱ አጫዋች የሚሆኑትንና የተሻለ ውጤት ያስመዘግባሉ ብሎ የሚያስባቸውን ተጫዋቾች በቋሚነት ሊጠቀም እንደሚችል ነው የተጠቀሰው። ትናንትና በወጣው የጥሪ ከተደረገላቸው ተጫዋቾች መካከል ግን በውጭ ሀገር የሚጫወቱ ኢትዮጵያውያን ተጫዋቾች አልተካተቱም። እንደ ለውዛ በራን የመሳሰሉ ተጫዋቾች ጥሪ አልተደረገላቸውም። ምናልባትም እነሱ በሚጫወቱበት ሊግ እንደዚሁ ሊጎች ስላልተቋረጡና አሁን ላይ ተጫዋቾቹ የብሔራዊ ቡድን ስብስብ መቀላቀል ስለማይችሉ ኢንተርናሽናል ብሬክ ሲደርስ ግን የብሔራዊ ቡድን ስብስብ ሊቀላቀሉ እንደሚችሉ ፌዴሬሽኑ ትናንትና አረጋግጧል። የአዲስ አበባ ሲቲ ካፕ የአዲስ አበባ ከተማ ዋንጫ ዘንድሮ የስያሜ ለውጥ አድርጎ ህዳሴ ዋንጫ በሚል ከመጪው ቅዳሜ ጀምሮ በ8 ቡድኖች መካከል ይደረጋል። ትናንትናም በሁለት ምድብ ከተከፍለው የእጣ ማውጣት ስነስርዓት ተከናውኗል። ትናንትናም የውድድሩ እጣ ማውጣት ሲከናወን በምድብ 1 ቅዱስ ጊዮርጊስ፣ መቻል፣ ፋሲል ከነማና አዳማ ከተማ ተደልድለዋል። በምድብ 2 ደግሞ ኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክ፣ ኤሌክትሪክ እና ሸገር ከተማ ተደልድለዋል። ፋሲል ከነማ፣ አዳማ ከተማና እንደዚሁም ሸገር ከተማ ደግሞ በተሳትፎ የሚጋብዙ ናቸው። ሌሎቹ 5 ክለቦች የመዲናዋ መቀመጫቸውን መዲናዋ ላይ ያደረጉ ክለቦች እንደሆኑ ይታወቃሉ። እነሱ በዋናነት ይሳተፋሉ። እንደዚህ 3 ተጋባዥ ክለቦች ናቸው የሚሳተፉት። ተጋባዦቹም ፋሲል ከነማ፣ አዳማ ከተማና ሸገር ከተማ ናቸው። ውድድሩ እሑድ መስከረም 18 ጀምሮ ጥቅምት 2 ይጠናቀቃል። ያ ማለት እስከ ፕሪሚየር ሊጉ መጀመር ድረስ እነዚህ 8 ክለቦች ውድድር ላይ ነው የሚገኙት። በተለይም እስከ ፍጻሜው የሚደርሱ ክለቦች ደግሞ በሚቀጥለው የውድድር ዓመት በ2018 በፕሪሚየር ሊጉ ጥሩ የውድድር ዓመትን ለማሳለፍ እንደዚሁ እንደ ቅድመ ዝግጅት ውድድር ይሆናቸዋል ተብሎ ነው የሚጠበቀው። የውድድሩ የመክፈቻ ጨዋታ እሑድ 8 ሰዓት በቅዱስ ጊዮርጊስና በመቻል ስፖርት ክለብ መካከል የሚደረግ ነው። እንደዚሁም በዕለቱ ሁለተኛው ጨዋታ 10 ሰዓት ደግሞ ፋሲል ከነማ ከአዳማ ከተማ የመጀመሪያ የምድብ ጨዋታቸውን የሚያደርጉ ነው የሚሆነው። ስታዲየም የመግቢያ ትኬት በዲጂታል አማራጭ እንደዚሁ ለሽያጭ እንደሚቀርብ እንደዚሁ ትናንትና ይፋ ተደርጓል። ምናልባትም በሚቀጥለው የ2018 የኢትዮጵያ ፕሪሚየር ሊግን የተወሰኑ ጨዋታዎችን በአዲስ አበባ ለማድረግ እንደዚሁ እቅድ መያዙና እንደዚሁም ከከንቲባ አዳነች አቤቤ ጋር እንደዚሁ አስቀድሞ ውይይት መደረጉ ይታወሳል። ምናልባትም የአዲስ አበባ ዋንጫ የህዳሴ ዋንጫ ተብሎ ዘንድሮ ስያሜውን ለውጥ አድርጎ በአዲስ አበባ ከተማ በአዲስ አበባ ስቴዲየም ይደረጋል። ምናልባትም ይሄ ውድድር በስኬት የሚጠናቀቅ ከሆነ በቀጣይ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በአዲስ አበባ የምንመለከትበትን እድል እንደዚሁ ሰፊን የሚያደርገው ስፖርታዊ ጨዋነት እንደዚሁ ወሳኝ የሚሆኑ ጉዳዮች እንደሚሆኑም ትናንትና በዕጣ ማውጣት ስነስርዓቱ ላይ እንደዚሁ ትናንትና ይፋ ተደርጓል። 8 ክለቦች በህዳሴ ዋንጫ ዘንድሮ ውድድራቸውን ያደርጋሉ።
የ2025 የዩሮፓ ሊግ የመጀመሪያ ዙር ጨዋታዎች ትናንትና ምሽት መደረግ ጀምረዋል። ትናንትና ከተደረጉ ጨዋታዎች መካከል ሪያል ቤቲስን ከኖቲንግሃም ፎረስት ያገናኘው ጨዋታ 4 ግቦች ተቆጥሮበት 2-2 በሆነ ውጤት ተጠናቋል። ከሜዳ ውጭ ነበር ኖቲንግሃም ፎረስት ወደ ስፔን አቅንቶ ጨዋታውን ያደርገው። እንደዚህ ሴድሪክ ካምቡልና አንቶኒ ለሪያል ቤቲስ 2 ግቦችን አሳርፈዋል። ኢጎር ሄሱስ ደግሞ የኖቲንግሃም ፎረስትን 2 ግቦች ከመረብ አሳርፈዋል። አንቶኒ በተለይ ከማንቸስተር ዩናይትድ ባለፈው የውድድር ዓመት እንደዚሁ በውሰት ወደ ሪያል ቤቲስ አቅንቶ ድንቅ የውድድር ዓመትን አሳልፈው ነበር። ዘንድሮም የዝውውር መስኮቱ የመጨረሻ ቀን ላይ ወደ ሪያል ቤቲስ ተመልሷል። ትናንትና በአውሮፓ መድረክ የመጀመሪያ ግቡን ለሪያል ቤቲስ ማስቆጠር ችሏል። የውድድር ዓመቱን የመጀመሪያ ግብ ኢጎር ሄሱስ ደግሞ በዚህ ክረምት ነበር እንደዚሁ ኖቲንግሃም ፎረስትን የተቀላቀለው። ትናንትና በአውሮፓ መድረክ ለሚሳተፈው ኖቲንግሃም ፎረስት ከረጅም ዓመት ጊዜ በኋላ ወደ አውሮፓ መድረክ ለተመለሰው ኖቲንግሃም ፎረስት 2 ግቦችን አስቆጥሯል። ኖቲንግሃም ፎረስት ዘንድሮ በሊጉ ጥሩ የውድድር ዓመትን እያሳለፈ አይገኝም። አስቀድሞ ከፕሪሚየር ሊጉ ክለቦች አስቀድሞ ከአሰልጣኝ ኑኖ ስፒሪቶ ሳንቶ ጋር መለያየቱን ይታወሳል። እንደዚሁም ባለፈው የውድድር ዓመት ከቶተንሃም ጋር የዩሮፓ ሊግ ዋንጫን ያሸነፉትን አንጄል ፖስቴኮግሉን አሰልጣኝ አድርጎ ቀጥሯል። በርካታ ዝውውሮችንም ፈጽሟል። እንደምናስታውሰው እነ ዳግላስ ሉይዝን ከረጅም ጊዜ በኋላ ወደ እንግሊዝ ፕሪሚየር ሊግ ተመልሷል። እንደዚሁ ኒዳይንም አስፈርሞ ነበር። ይሁን እንጂ በፕሪሚየር ሊጉ ጥሩ የውድድር ዓመት ጅማሮን እያደረገ አይደለም የሚገኘው። ትናንትና ግን ከሜዳ ውጭ በዩሮፓ ሊግ የመጀመሪያ ጨዋታውን አድርጎ እንደዚሁ 2 ግቦችን አስቆጥሮ 2-2 በሆነ ውጤት ተለያይቶ የመጀመሪያ 1 ነጥቡን አሳክቷል። ወደ ፈረንሳይ አግኝቶ ኒስን የገጠመው ሮማ ደግሞ ከሜዳ ውጭ 2-1 አሸንፎ ተመልሷል ወደ ጣሊያን። ኢቫን ኒዲካ እና ጁዋንሉኪ ማንቺኒ እንደዚሁ የሮማን የማሸነፊያ ግቦች ከመረብ ያሳረፉ ተጫዋቾች ናቸው። ቱሞሩ ሞፊ ደግሞ በፍጹም ቅጣት ምት እንደዚሁ የኒስን ከባዶ መሸነፍ ያስቻለችውን ግብ ከመረብ ማሳረፍ ችሏል። ዘንድሮ በጋስፔሪኒ እየተመራ ድንቅ የውድድር ዓመት ጅማሮን እያደረገ የሚገኘው ሮማ ትናንትናም የዩሮፓ ሊግ የመጀመሪያ ጨዋታውን አድርጎ እንደዚሁ የመጀመሪያ 3 ነጥቡንም አሳክቷል። ምናልባትም በዩሮፓ ሊጉ ባለፈው የውድድር ዓመት ጀምሮ ልክ እንደ ቻምፒዮንስ ሊጉ በአዲስ የውድድር ቅርጽ ነው እየተደረገ የሚገኘው። ብዙ ነጥብ መሰብሰብ የሚችሉ 8 ክለቦች በቀጥታ ወደሚቀጥለው የጥሎ ማለፍ ዙር ያልፋሉ። ሮማም ትናንትና የመጀመሪያ ነጥቡን ማሳካቱን ተከትሎ ምናልባትም ከመጀመሪያው ዙር ዘንድሮ በዩሮፓ ሊጉ ጠንካራ ፉክክር ያደርጋሉ ተብሎና ለዋንጫም ከሚጠበቁ ክለቦች መካከል አንዱ ሮማ ነው። ትናንትና የመጀመሪያውን ጨዋታ አድርጓል። በዩሮፓ ሊግም ትናንት የመጀመሪያ ድል ማሳካቱን ተከትሎ ምናልባትም በ8 ውስጥ አስቀድሞ ወደ ጥሎ ማለፉ ይደርሳሉ ተብሎ ከሚጠበቁ ክለቦች መካከል ሮማ አንደኛ ሆኗል። ከሜዳው ውጪ ዳይናሞ ዛግሬብን የገጠመው ፌነርባቼ ደግሞ 3-1 በሆነ ውጤት ተሸንፏል። ፌነርባቼ ከውጤት ቀውስ ጋር ተያይዞ ከሆዜ ሞሪኒዮ ጋር እንደዚሁ መለያየቱ ይታወሳል። ትናንትናም ግን በዩሮፓ ሊግ የመጀመሪያ ጨዋታውን አድርጎ እንደዚሁ ከመሸነፍ አልተረፈም። በዳይናሞ ዛግሬብ 3-1 ተሸንፏል። ትናንት በዩሮፓ ሊግ የመጀመሪያ ጨዋታውን የተሸነፈው ፌነርባቼ እንደምናስታውሰው በቱርክ ሱፐር ሊግ 2 ተከታታይ ጨዋታዎችን በአቻ ውጤት መጠናቀቁ ይታወሳል። ያም መሆኑን ተከትሎ ምናልባትም ከሆዜ ሞሪኒዮ ጋር የተለያየው በውጤት ማጣት ነው። ይሁን እንጂ አሁንም የሚፈለገውን ውጤት በአዲሱ አሰልጣኝ መሰረት እያስገኘ አይደለም። ፌነርባቼ ትናንትናም እንደዚሁ በዳይናሞ ዛግሬብ መሸነፉን ተከትሎ ዳይናሞ ዛግሬብ ከፌነርባቼ ጋር ባደረጋቸው ያለፉ 3 ጨዋታዎች 2ኛ ድሉ ሆኖ ተመዝግቦለታል። ምናልባትም ፌነርባቼ ጥሩ ስኳድ ያለው እንደዚሁ ስብስብ ያለው ክለብ ነው። እንደምናስታውሰው እነ ጆን ጁራንን ከሳውዲ አረቢያ ማስፈረሙ ይታወሳል። ከዛ በተጨማሪም በርካታ ክለቦች አሉ። ኤደርሰን ሞራይሽን በክለቡ ውስጥ ይገኛሉ። ምናልባት በሚቀጥለው ጨዋታ ወደ ውጤት ይመለሳል ተብሎ ነው የሚጠበቀው። በሜዳው የስዊዘርላንዱ ባዝልን ያስተናገደው ፍራይቡርግን በተመሳሳይ 2-1 በሆነ ውጤት አሸንፏል። በቡንደስሊጋው ጥሩ የውድድር ዓመት ጅማሮን እያደረገ የሚገኘው ፍራይቡርግ ትናንትና በዩሮፓ ሊጉ የመጀመሪያ ጨዋታውን አድርጎ እንደዚሁ የመጀመሪያ 3 ነጥቡን አሳክቷል። በሌሎች ትናንት በተደረጉ የዩሮፓ ሊግ ጨዋታዎች ስፖርቲንግ ብራጋ ፌኖርድን 1-0 በሆነ ውጤት አሸንፏል። ሎሬገሬስ ደግሞ ከሜዳ ውጭ ማልሞን ገጥሞ 2-1 በሆነ ውጤት አሸንፏል። ሚድታይላንድ እንደዚሁ በሜዳው ስትሩም ግራዝን አስተናግዶ 1-0 ሲያሸንፍ፣ ፓኦ ከማካቢ ቴልአቪቭ ያደረጉት ጨዋታ ደግሞ ያለ ግብ በአቻ ውጤት ተጠናቋል። የስፔን ላሊጋ የ6ኛ ሳምንት ጨዋታዎች ትናንትናም ቀጥለው ተደርገዋል። በዘንድሮው የውድድር ዓመት ጥሩ ጅማሮን እያደረገ የማይገኘው አትሌቲኮ ማድሪድ ትናንትና በሜዳ ዋንዳ ሜትሮፖሊታኖ ራዮ ቫይካኖን አስተናግዶ እንደዚሁ 3-2 በሆነ ውጤት አሸንፏል። አትሌቲኮ ማድሪድ ዘንድሮ በክረምቱ የተጫዋቾች የዝውውር መስኮት በርካታ ተጫዋቾችን ወደ ክለቡ የሰበሰበ ክለብ ነው። ይሁን እንጂ አጀማመሩ ጥሩ አይደለም። በዲያጎ ሲሞኔ ላይም እንደዚሁ ትችቶች እየቀረቡ ነበር። ትናንትና ግን
በሜዳው ከራዮ ቫልካኖ ጋር ያደረገውን ጨዋታ 3-2 በሆነ ውጤት አሸንፏል። አርጀንቲናዊው የፊት መስመር ተጫዋች ሁሊያን አልቫሬዝ ሶስቱንም ግቦች በማስቆጠር እንደዚሁ ትናንት ሃትሪክ መስራት ችሏል። ውጤቱን ተከትሎ የውድድር ዓመቱን ሁለተኛ ድል ያስመዘገበው አትሌቲኮ ማድሪድ በ9 ነጥብ ወደ 8ኛ ደረጃ ከፍ ብሏል። የተሸነፈው ራዮ ቫልካኖ ደግሞ በ5 ነጥብ 14ኛ ደረጃ ላይ ነው የሚገኘው። ባሳለፍነው ሳምንት እንደዚሁ በተደረገ አምስተኛ ሳምንት ጨዋታ ሁሊያን አልቫሬዝ የፍጹም ቅጣት ምት መሳቱና አትሌቲኮ ማድሪድ አቻ መውጣቱን እናስታውሳለን። ትናንትና በነበረው ጨዋታ ግን 3 ግቦችን አስቆጥሮ ክለቡን እንዲያሸንፍ አድርጓል። ምናልባትም ዲያጎ ሲሞኔ ዘንድሮ ከአትሌቲኮ ማድሪድ ጋር ጥሩ የውድድር ዓመት ጅማሮን እያደረጉ አይደለም የሚገኙት። ምናልባትም በዚህ ዓመት መጨረሻ በዚህ ውጤት የሚቀጥል ከሆነ አትሌቲኮ ማድሪድ ከረጅም ጊዜ በኋላ ከክለቡ ጋር ይለያያሉ ተብሎ ዘገባዎች እየወጡ ነው የሚገኙት። ትናንትና ግን በሜዳው ያደረገውን ጨዋታ 3-2 በማሸነፍ የውድድር ዓመቱን ሁለተኛ ድል አስመዝግቧል። በተለይም የፊት መስመር ተጫዋቹ ሁሊያን አልቫሬዝ ትናንትና በተለይ ሶስተኛው ግብ ከፍጹም ቅጣት ምት ከ16-50 ውጭ ነው አክርሮ በመምታት ያስቆጠረውና ትናንትና ምሽት ድንቅ የውድድር ጊዜ ነበር ያሳለፈው። እንደዚሁ ባሳለፍነው ሳምንት በሻምፒዮንስ ሊጉ አትሌቲኮ ማድሪድ በሊቨርፑል ሲሸነፍ ተጫዋቹ በጉዳት ምክንያት ከጨዋታው ውጭ መሆኑ ይታወሳል። ትናንትና ግን ድንቅ የውድድር ሰዓትን ባሳለፈበት ጨዋታ 3 ግቦችን አስቆጥሮ እንደዚሁ ሃትሪክ ለራሱም ሃትሪክ ሰርቷል። አትሌቲኮ ማድሪድም ደግሞ በውድድር ዓመቱ ሁለተኛ ጨዋታውን እንዲያሸንፍ አድርጓል። በሌላ በተደረገ ጨዋታ ደግሞ እንደዚሁ ሪያል ሶሴዳድ ሪያል ማዮርካን 1-0 በሆነ ውጤት አሸንፏል። ኦሪዛባል ብቸኛዋን የሪያል ሶሴዳድ ግብ ከመረብ ያሳረፈ ተጫዋች ነው። እንደሚታወቀው ሚኬል ኦሪዛባል የቡድኑ አምበል በመሆን ጭምር ክለቡን እያገለገለን የሚገኘው። ትናንትና ሪያል ሶሴዳድ የውድድር ዓመቱን የመጀመሪያ ድል ያሳካው አስቀድሞ 2 ጨዋታዎችን ብቻ ነበር በ5 የሊጉ የላሊጋው ጨዋታዎች በ2 ጨዋታዎች ብቻ አቻ ነበር የወጣው። ከዛ ውጭ በ3 ጨዋታዎች ተሸንፎ ነበር። ትናንትና ግን የውድድር ዓመቱን የመጀመሪያ 3 ነጥብ አሳክቷል። ይህንንም ተከትሎ ነጥቡን 5 በማድረስ ትናንትና ከወራጅ ቀጠና መውጣት ችሏል። ሪያል ሶሴዳድ የተሸነፈው ሪያል ማዮርካ ደግሞ በ2 ነጥብ ብቻ 19ኛ ደረጃ ወይንም ካሁኑ ወራጅ ቀጠና ውስጥ የሚገኝ ነው። በተመሳሳይ ትናንትና በላሊጋው በተደረገ ጨዋታ ዲፖርቲቮ አላቬስን ከሄታፌ ያገናኘው ጨዋታ 2 ግቦች ተቆጥረውበት አንዳቻ በሆነ ውጤት ተጠናቋል። ሪያል ማድሪድ ያደረጋቸውን 6 የላሊጋ ጨዋታዎችን በማሸነፍ በ18 ነጥቦች ላሊጋውን እየመራ ነው የሚገኘው። ዛሬ 6ኛ የላሊጋ ጨዋታውን የሚያደርገው ባርሴሎና ደግሞ በ14 ነጥቦች 2ኛ ደረጃ ላይ ይገኛል። እንግሊዝ ሊግ ዋንጫ ትናንትናም እንደዚሁ ተደርገው ነበር። ትናንትና በተደረጉት ጨዋታዎች አርሰናል ከሜዳው ውጪ ፖርት ቬሊን ገጥሞ እንደዚሁ 2-0 በሆነ ውጤት አሸንፏል። ትናንትና ሚኬል አርቴታ በመጀመሪያው አሰላለፍ ውስጥ የተወሰኑ ተጫዋቾችን ተጠቅመው ነበር። ከነዛም ውስጥ ኤቭሪቼ ኢዜ አንዱ ነው። እንደዚሁ ቡካዮ ሳካ፣ ሚኬል ሜሪኖ በቋሚ አሰላለፍ ውስጥ ትናንትና ከገቡ ተጫዋቾች ናቸው። ትናንትና አርሰናል የሊግ አንዱን ክለብ ነው የገጠመው። ምናልባትም በጨዋታው ላይ ሚኬል አርቴታ እንደ ቡካዮ ሳካ የሚመሳሰሉ ተጫዋቾች የእረፍት ጊዜ ይሰጣሉ ተብሎ ነበር። በተለይም ቡካዮ ሳካ ከጉዳት እንደመመለሱ ትናንትና በእረፍት ያገኛል ተብሎ ነበር። ይሁን እንጂ አዲሱ ፈራሚ ኖኒ ማዱኬ መጎዳቱን ተከትሎ ቡካዮ ሳካ ትናንትና የመጀመሪያ ጨዋታውን አድርጓል። ከዛ በተጨማሪ እንደ ዮኬሬሽ፣ ማጋሌሽ እና ዴክላን ራይስን የመሰሉ ተጫዋቾች ደግሞ በተቀያሪ ወንበር ላይ ተነስተው እንደዚሁ ትናንትና ጨዋታዎችን አድርገዋል። ፓትሪክ ቬሊ የአንድ ክለብ ነው። በ8 ነጥብ በሊጉ 19ኛ ደረጃ ላይ የሚገኝ ነው። ምናልባትም አርሰናል ትናንት በርካታ ለአዳዲስ ተጫዋቾች እድል ይሰጣል ተብሎ ነበር። ይሁን እንጂ ወይ በቋሚ አሰላፊ የሚጠቀምባቸው ተጫዋቾች ትናንትና እንደዚሁ በቋሚነት አሰላለፍ ገብተው ተመልክተናል። ኤቭሪቼ ኤዜ እና አሌሃንድሮ ትሮሳርድ ናቸው ለአርሰናል የማሸነፊያ ግቦችን ያስቆጠሩት። ኤቭሪቼ ኤዜ ጨዋታው በተጀመረ 8ኛው ደቂቃ ነበር ግብ ያስቆጠረው። ከዛ በተጨማሪም ደግሞ አሌሃንድሮ ትሮሳርድ የሁለተኛው አጋማሽ ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩ 86ኛው ደቂቃ ላይ ሁለተኛዋን የአርሰናልን ግብ አስቆጥሮ አርሰናል ጨዋታውን 2-0 በሆነ ውጤት ትናንት አሸንፏል። ትናንትና በእንግሊዝ ሊግ ዋንጫ አርሰናል 2-0 ማሸነፉን ተከትሎ ወደ ቀጣዩ ዙር ያለፈ ክለብ ሆኗል። ማንቸስተር ሲቲ ከሜዳ ውጪ ሃደርስፊልድ ታውንን ገጥሞ በተመሳሳይ ውጤት 2-0 አሸንፎ ወደ ኢቲሃድ ተመልሷል። ፊል ፎደን እና ሳቪኒሆ ደግሞ የማንቸስተር ሲቲን የማሸነፊያ ግቦች ከመረብ ያሳረፉ ተጫዋቾች ናቸው። ማንቸስተር ሲቲ ትናንትና ለበርካታ ቋሚ ተሰላፊ ተጫዋቾቹ በፕሪሚየር ሊጉ እና በሻምፒዮንስ ሊጉ ለሚጠቀምባቸው በርካታ ተጫዋቾች እድል ሰጥቷል። ከነሱ በተጨማሪ ፊል ፎደን እና ኦሪየል ናቸው። ባሳለፍነው በተለይም ከአርሰናል ጋር በተደረገው ጨዋታ በቋሚ አሰላለፍ ውስጥ ከነበሩ ተጫዋቾች መካከል 2 ብቻ ትናንት በቋሚነት ጀምረዋል። ከዛ በተጨማሪ ግን እነ ጆን ስቶን፣ ሳቪኒሆ፣ ኒኮ ፓዝ እና ናታን አኬን እንደዚሁ ግብ ጠባቂው ትራስፎርድን ትናንትና በቋሚነት ለሲቲ ጨዋታቸውን አድርገዋል። ሲቲም ጨዋታውን 2-0 አሸንፏል። እንደሚታወቀው የአራተኛ ዙር እንደዚሁ ትናንትና ምድብ ድልድል ይፋ ሆኗል። ቶተንሃምን በተመሳሳይ በሜዳው ከዳርክ ስታር ጋር ያደረገውን ጨዋታ እንደዚሁ ትናንትና 3-0 በማሸነፍ ወደ ቀጣዩ ዙር ያለፈ ሌላኛው የፕሪሚየር ሊጉ ክለብ ሆኗል። ፓሊኒሃ፣ ብሬናን ጆንሰን እና ማክ ግራዚ በራሱ ግብ ላይ እንደዚሁ የቶተንሃምን የማሸነፊያ ግቦች
ከመረብ ያሳረፉ ተጫዋቾች ናቸው። ኒውካስል ዩናይትድ በሴንት ጄምስ ፓርክ እንደዚሁ ብራድፎርድ ሲቲን አስተናግዶ 4-1 በሆነ ውጤት አሸንፏል። ጆኤሊንተን እና ዊሊያም ኡሳላ እንደዚሁ ሁለት ግቦችን በማስቆጠር ኒውካስል ወደ ቀጣዩ ዙር እንዲያልፍ ትናንትና አግዘዋል። ኒውካስል ዩናይትድ የውድድር ዓመቱን ጥሩ አጀማመር አልነበረውም። የመጀመሪያ የመክፈቻ ጨዋታውን እንኳን የፕሪሚየር ሊጉን ከአስቶን ቪላ ጋር ያለ ግብ አቻ ውጤት ነበር ያጠናቀቀው። ቀስ በቀስ ግን ወደ ውጤታማነት እየመጣ ነው የሚገኘው። ባሳለፍነው ሳምንት በፕሪሚየር ሊጉም እንደዚሁ ማሸነፉ ይታወሳል። ትናንትናም ወደ ቀጣዩ ዙር ያለፈበትን እና በእንግሊዝ ሊግ ዋንጫ ወደ ቀጣዩ ዙር ያለፈበትን ውጤት አስመዝግቧል። ትናንትናም ጨዋታዎቹ የሶስተኛ ዙር ጨዋታዎች መጠናቀቃቸውን ተከትሎ የአራተኛ ዙር የምድብ ድልድል ይፋ ሆኗል። በዚሁ መሰረትም አርሰናል ከብራይተን፣ ስዋንሲ ሲቲ ከማንቸስተር ሲቲ፣ ሊቨርፑል ከክሪስታል ፓላስ፣ ቼልሲ ከወልቭስ እና ኒውካስል ዩናይትድ ከቶተንሃም ሲገናኙ ማንቸስተር ዩናይትድን አሸንፈው ወደሚቀጥለው ዙር ያለፈው ግሪንፒስ ታውን ደግሞ ከብሬንትፎርድ ጋር በአራተኛ ዙር እንደሚገናኙ ትናንትና በምድብ ድልድሉ ይፋ ሆኗል።